ቁርአንን ካነበብሽ ትሰልሚያለሽ አለኝ። ማኔ ኧረ በስመ አብ አልኩትኝ። የዛን አንቺ ካፍረሻልም ይለኛል። አውቄ እስልምናን መርምሬ አገናዝቤ እኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሲያገኘና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት አላችሁ? ዛሬ የሚገራርሙ ቪዲዮዎች ይዤላችኋለሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከተመቻችሁ፣ ካልተመቻችሁ አስተያየታችሁን አስቀምጡልኝ። ቁርአንን ካነበብሽ ትሰልሚያለሽ አለኝ። ማኔ ኧረ በስመ አብ አልኩትኝ። የዛኔ ማለት ነው። ከዛ በኋላ ስለው ታያለሽ ምናምን ነገር አለኝ። ከዛ እሺ 3 ጥያቄ ልጠይቅሽ፣ 3 እና 4 ጥያቄ ጠየቀኝ። ምን ስለው ክርስትና ካልተነሳሽ ቤተክርስቲያን እንደማትቀበሪ ታውቂያለሽ እንጂ ክርስትና ካልተነሳሽ ሳትነሺ ከሞትሽ ቤተክርስቲያን ውስጥ መቀበር አትችይም። ምን ታውቂያለሽ? ክርስቲያን አይደለሽም። ተነገጥኩኝ። ወላይ ሰምቼ አላቅም። እኔ ከዛ ቀን በፊት ጭራሽ ነው ሰምቼ አላቅም ነበር። ከዛ በኋላ ልክ ያንን ስሰማ በጣም ደነገጥኩኝና ምናምን ስለው ጠይቄ ይሄንን ጠይቄ በቃ አንቺ አሁን ስትጠይቂ አለኝ ክርስትናን ወገነሽ አይደለም እኔ ሙስሊምና እንትን ብዬ አይደለም በቃ እውነቱ ራሱ ይወጣል ተባለ። እኔ ክርስትናን ሳልወግን ምናምን በቃ ክርስቲያን ልክ ነው ምናምን ሳልል ማለት ነው። ከዛ በኋላ እሺ ስለው እና ደግሞ ኢየሱስ ሲጸልይ ተራራ ላይ ወጥቶ አባቶ ብቻ ለች ጽዋ ከኔ ተለፍ ብሎ ነበር። ደምላ በያላበው ማለት ነው። እና ማን ነው የጠየቀው? እና ደግሞ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅተኒ ምን ማለት ነው? እሱ አባቶ አባቶ ስለምን ተውከኝ አለ። ፈጣሪ ከሆነ ማን ነው ስለምን ተውከኝ የሚለው አለ። እና ደግሞ 3 ቀን 3 ሌሊት ሞቷል ይባላል። እና ፈጣሪ 3 ቀን 3 ሌሊት ከሞተ ዓለምን ማን ነበር የዛን ያስተዳደራት አለ። ዘይ በጣም ከባድ ጥያቄ ነው የጠየቀኝ። ተወዛገብኩኝ በጣም ምናምን ዛይ ጓደኛዬን እናት ጠየቅኳት። እንደዚህ ያሉኝና ቤተክርስቲያን አንቀበርም እንዴ ስላት አዎ ግቢ ውስጥ መቀበር አይቻልም ማለች። ደነገጥኩኝ። ወላሂ በጣም ነበር የደነገጥኩት። ለምን አላቆም ይሄንን ነገር እኔ ሰምቼም አይቼም አላቅም። ከዛ ደንግጥ ነው ያልኩትኝ በጣም ከዛ እንዴ ለምን ስል ክርስትና ካልተነሳሽ ክርስቲያን አይደለሽም ማለች። የዛኔ ጭንቅላቴ ምን መጣ? ስለዚህ ሙስሊም ነን ማለት ነው አልኩኝ። ስንወለድ ሙስሊም የሚባለው እውነት ነው ማለት ነው አልኩኝ። ከዛ ቤት ምን አለኝ እሱ የዛን ቀን እንትን ሲለኝ አንቺ በቃ በንጹህ ልቦናሽ ሆነሽ ይሄንን ጥያቄዎች መልሽ እና ደግሞ የዶክተር ይሄንን መጀመሪያ ይሄን መልሽ ያለኝ። ከዛ እውነትም ግን ማን እንደዚህ ማለት ለማን ነበር ሲጸልይ የነበረው ምናምን አልኩ። ያን ጥያቄ ግን የሚመልስልኝ ሰው አልነበረም በዛ ሰዓት። ማንም ሰው አይመልሰውም ይሄን ጥያቄ። ለምን በቃ ሁሉም ሰው አያውቀውም። በቃ ጌታዬ ነው ብለሽ ነው የምትቀበዩ የምታምኚው ሁሉን ነገር። ከዛ በኋላ መጥቼ የዙልቢጃዲ ባለልጁን ታሪክ ታውቂያለሽ? ተሰዶ ነብዩ ጋር ነብዩ ከቤተሰብ ሰልሞ ምናምን የዙልቢጃዲን ታሪክ ሰሙ። በጣም ያሳዝናል ታሪኩ በጣም እና ታድሎ ነበር። ግን ያው ሙስሊም ስተኛ የምታውቂ መታደሉ ነብዩን አግኝቶ ነብዩ ናቸው ባለልጁን እና ያን ታሪክ ስሰማ ትክክለኛ ሃይማኖት ከሆነ እንዴት አይመልሱትም? ለምን እንደዚህ ያረጉት ቤተሰቦቹ ለምን ብዬ ራሴን ጠየቅኩኝ። ከዛ ሄጄ መንዙማ የመሐመድ ሙሰማ ነው እና ነሺዳ ነበረ የሆነ የዛን ሰሞን የወጣ ረመዳን ላይ ያ ሐቢብ አላህ ምናምን የሚል እና እሱ ነሺዳ በጣም ይሰሙታል። በጣም ደስ የሚለው እስኪ ላከልኝ ምናምን ስለው አይ ይሄ ቅርብሽና 1 ሳምንት በላይ ሰምቻለሁ ያን ታሪክ ይሄ ቅርብሽና የዶክተር ዛኪር ናይክ በቃ በንጹህ ልብሽ ሆነሽ ዶክተር ዛኪር ናይክና አቡ ሃይደር ኡስታዝ አቡ ሃይደርን አዳምጪ ያለኝ። እሺ ብዬ ቤት ገባሁ። እኛ ቤት መጽሐፍ ቅዱስ አለ አልহামዱሊላህ። አባታችን በጣም በቃ ስለ አባቴ እኔ ነገር አልችልም። ምርጥ አባት ነበረኝ። በጣም ምርጥ ነበረኝ አይደል? አሁን ምርጥ አባት ነው። ካወራሁት አሁን 2 አመት ሆኖኛል። አይቼውም አውርቼውም አላውቅም። እንዳላለቅስ ከዛ በጣም መጽሐፍ ቅዱስ ያስጠናኝ ነበር አባቴ በጣም እና ስንገረፍ ራሱ መጽሐፍ ቅዱስ እንትን ላይ የማይቀጣ ልጅ ዲቃላ ነው አባት ወላጅ እንደሌለው ነው እና ይቀጣ ይላልና ሲገርፈንላ እንደዛ የመጽሐፍ ቅዱስ እንትን እየተባለ በጣም ያስጠናን ነበር አባቴ። መጽሐፍ ቅዱስ ለኛ እንዲቀለን የሆነች ቀይ መጽሐፍ ቅዱስ ነበርሽ መግለጫ ነበራት ያንዳንዱ ምዕራፍ ማለት ነው።
ከዛ ያንን አነሳሁኝና ማገላበጥ ጀመርኩ። እነሱ ሲተኙ እኔ ሶፋ ላይ ነው የምተኛው እና እያገላበጥኩ ሰማ ነበር ኤርፎን አድርጌ። ከዛ እየሰማሁ ምናምን አይ ነበር። በጣም ደነገጥኩኝ። እየደነገጥኩ መምጣት በጣም መጨረሻ የደነገጥኩት ቸሩ ሆይ ስትለው ኢየሱስን እየተከተለች ስለምን ቸር ትይኛለሽ? ከአንድ ከእግዚአብሔር በስተቀር ቸር የለም። በጣም ነው የደነገጥኩት። በራሴ በጣም አፈርኩኝ። ይኸውላ ጊዜ አላህ ሕፃን ሆኜ እሺ አቅል የለኝም የሚያስብ ግን አላህ ይኸውላ ጊዜ ሰጥቶኝ ይኸውላ ጊዜ ኖሮኝ እንዴት ትክክለኛው ነገር ማወቅ ተሳነኝ ብዬ በጣም ነበር የከፋኝ። ገራሚና አጂብ የሆነ ታሪክ ነው። ለየትኛውም ክርስቲያን ቢጠየቅ የማይመልሰው 3 ጥያቄ ነው እሷን እንድትሰልም ምክንያት የሆናት ወንድም የጠየቃት ማለት ነው። ስለዚህ ሁላችንም ብንሆን በየትኛውም ሃይማኖት ብትሆኑ እነዚህን ጥያቄዎች መልሱ ወይም ራሳችሁን ጠይቁና በደንብ ለማገላበጥ ለመማር ሞክሩ። አስቡት፣ ክርስትና ሳትነሳ ከሞት ቸርች ውስጥ አትቀበርም፣ ቤተክርስቲያን ውስጥ አትቀበርም፣ ክርስቲያን አይደለህም እስከ መባል ድረስ ያለ ስለሆነ እስቲ እናንተም ጀስት ሁላችሁም በንጹህ ልቦናና በቀና አስተሳሰብ ሃይማኖታችሁን መርምሩና ትክክለኛውን ያዙ። እህታችን እንደሆነ አላህ ወደ ቀጥተኛ መንገድ መርቷታል እና ለጠየቀችው ጥያቄዎች መልስ እስካላገኘች ድረስ ምን ታድርግ? ስለዚህ የተወለድኩት ሙስሊም ነበርኩኝ በሚለው ደግሞ ቁርአን ውስጥም የተገለጸው ይሄ ነው። አንድ ሰው ሲወለድ ሙስሊም ሆኖ ይወለዳል እና ለዚህ መልስ ደግሞ ፈልጉ። ካላገኛችሁ ወደ እስልምና ነው። እስልምና ሀቅ ነው። እስልምና ትክክል ነው። እስቲ አሁን ቀጣይ ያለው ደግሞ እሷ እንድትሰልም እንዲህ ምክንያት የሆኑ ሰዎች ደግሞ ምን እያሏት እንደሆነ እንስማ እስቲ። እሷ እንድትሰልም ምክንያት የሆኑ ሰዎች መልሰው ምን እያሏት እንደሆነ እንስማ እስቲ። መንዙማ በመስላቴም እንደሚደሰቱ መንዙማ በማለቴም ደግሞ ይከፋ ስላለ አንቺ ግን አልሰለምሽም እስልምና አልገባሽም ይሉኛል። አንቺ ከፍረሻልም ይለኛል። አውቄ እስልምናን መርምሬ አገናዝቤ የትኛው ነው ትክክል እምነት ብዬ በነገራችን ላይ እስልምናን አውቆ መርምሮ የመጣ ሰው በእስላም ቤተሰብ በሙስሊም ቤተሰብ ውስጥ ከተወለደ በላይ ግንዛቤ ከተወለደ በላይ ለእስልምና ፍቅር አለው፣ እውቀት አለው፣ በደንብ ያመራምራል፣ በደንብ ይገነዘባል። ግን በሃይማኖት ውስጥ ሆናችሁ ለሃይማኖቱ ኖራችሁም አልኖራችሁም ምንም ማጠቅሙ ሰዎች በሰው ለብዙ ምላስ የምትልኩ ሰዎች ምናችሁ ነው የሚያማችሁ? የቱ ጋር ነው የሚያማችሁ? ለምን አትታከሙ? አንድን ሰው እኮ በኩፍር መፈረጅ ምን ያክል ወንጀል እንደሆነ ታውቃላችሁ? አንድን ሰው እንኳን መጠርጠር እንኳን ምን ያክል ወንጀል እንደሆነ ታውቃላችሁ? በኩፍር ለምን አትታከሙ? ኧረ አዋጡላቸው። እንደው ገባው ድረስ ደግሞ የትኛው ነው ትክክለኛን የሚመጥነኝ ትክክለኛው የትኛው ነው ብዬ ራሴ አንብቤ የምደርስበት ነገር ነው። እዚህ ግቢ እዚህ ውጪ ስላለኝ ማንም ሰው ምገባ መውጣም አይነት ሰው መቼም አልሆንምም አይደለውም። ማንም በመራኝ ሄጄ መመራም ማንም ይሄን ስላላረግሽ ከፍረሻል ሲለኝ ማምንበት እንትንም አይደለም። ለሌሎች ሰለምቶች እንዲሁም ብዬ ነው ይሄንን ያወራሁት። ይሄ ከእንትኑ ጋር አይገናኝም ነበር። ብቻ ግን በዚህ አጋጣሚ በቃ መናገር የምፈልገው ጥንካሬ ባትሆናቸውም ፈተና አትኑባቸው። ሰምታችኋል አይደል? እንዲህ የሶሻል ሚዲያ ጎበዞች ምንም እውቀት ሳይኖራችሁ ባይዞ ብዙ እውቀት የሌለው ነገር በጣም ለማውራት ለመፍረድ ይቸኩላልና ባዶ ነገር በጣም ይጮሃል ይባላል። ባያችሁን ነገር ሁሉ ሰውን ኩፍር፣ ሽርክ ምናምን ቢዳ እያላችሁ የምትፈርጁ ሰዎች እስቲ ታከሙ። ጤነኛ አይደላችሁም እኮ። ጤነኝነት እኮ በጣም ትርጉሙ በጣም ሰፊ ነውና እስቲ ለመታከም ሞክሩ። ካልቻላችሁ ደግሞ ማህበረሰቡን እንዲያዋጣላችሁ አድርጋችሁ የሚያማችሁን ቦታ ታከሙ። የኔ ወንድሞች እህቶች፣ ለሂዳያ ሰበብ ሁኑ እንጂ ለሌላ ነገር ሰበብ ባትሆኑ ደስ ይለኛል። እሷም እንዳለችው እኔም መጨመር የምፈልገው አዲስ ለሚሰልሙ ልጆች የእናንተ የቤት አመልህን እዛው እንደሚባለው የቤታችሁን ችግር ቤታችሁ ጨርሱና አዲስ ለሚሰልሙት ቢያንስ ጥንካሬ መሆን ባችሉ እንኳን አታሸማቋቸው። በቃ ሰው ከቀየረበት ሃይማኖት ሌላው ሃይማኖት ያሸማቀኛል ብሎ ነው የሚያስበው። ግን የመጡበት ሃይማኖት ማሸማቀቅ ከጀመረ ምን ማለት ነው? እስቲ ኡስታዝ ያሲን ኑሩ ለዚህ ደግሞ በቂ የሆነ መልእክት ይነግራቸዋል። ሙስሊሙና እስልምናን አንድ አርጋችሁ አትዩ ነው ማለት። እስልምና የተሟላ ዲን ነው። ሙስሊሙ ግን ከፈሎውን ሊተገብር ይችላል፣ ከፈሎውን ሊያጎል ይችላል።
ነገ ያሰለመ ሰው ራሱ ሊበድል ይችላል። እስልምና አይደለም የበደለ ጓደኛ ነው ማለት እስላም ምሉ ውብ ዲን ነው። ከእስልምና ሰማችኋል? ያሰለመ ሰው መልሶ እንዲከፍረሻል እያላት እውነታው ይሄ ነው። እንግዲህ ቪዲዮ ተያያዥነት ስላለው ነው ያመጣሁላችሁ። ትላንት እንድሰል ምክንያት ሆነ ዛሬ ከፍረሻል ብትል አንተ ቂል ነህ እና ላይ ግን አዘጋገናችን ይለያያል። ወሚንሁም ሙቅተሲድ ወሚንሁም ዛሊሙን ሊነፍሲህ ወሚንሁም ሳቢቁን ቢልኸይራት በኸይር የተስፈነጠሩ አሉ፣ ጥጋቸውም አይደረስ። መካከለኞች አሉ። እንደኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሲያገኘህና ብር ሰጠኸው ሊወስድ ይችላል፣ ሊዋሽህ ይችላል፣ ሊያማህ ይችላል። ያኔ ሙስሊሙ እንጂ እስልምና አይደለም የበደለ። መልእክቴ አንድ ነው። የእስልምና ዘብ እንሁን፣ ጠበቃ እንሁን። ኢስላም በእኛ በኩል እንደይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው።